all YouTubers be like, hi guys, እንዴት ናችሁ? ደህና ናችሁ? እንኳን ወደ ቻናሌ ተመለሳችሁ መጣችሁ። ፕሮሚስ አደርግላችኋለሁ እኔ እንደዛ አይደለም። just ኖት እንድታረጉት። ለማንኛውም ራሴን አስተዋውቃለሁ። ሰላም እንዴት ናችሁልኝ? ሙሴ ዮናታን በመባል እታወቃለሁ። የ16 ዓመት ልጅ ነኝ። የ11ኛ ክፍል ተማሪ ነኝ። ሳንታ ሞኒካ ካሊፎርኒያ ውስጥ ነው የምኖረው እና ይሄ ቻናል ላይ ማድረግ የፈለኩት ሞር ኦፍ የፊትነስ ቲፕ እና የፊትነስ አድቫይስን ማለት ራሴን ልክ እንደ ፊትነስ ትሬነር ምናምን ማለት አልፈልግም፣ ግን ያለፈውን 8-9 ወር ወደ ዩኤስ ሙቭ ካረኩ በኋላ ብዙ ነገሮችን አይቻለሁ በፊትነስ ዙሪያ እና ከፊትነስ ዙሪያ ያለኝ ኖሌጅ ለእናንተ ትንሽ መስጠት ስለምፈልግ ነው ይሄንንም ቻናል የከፈትኩት። በዛውም ቭሎጎችንም ቻሌንጆችንም አድ ያደረግን አሪፍ ዩቲዩብ ቻናል እናረጋታለን ማለት ነው። የፊትነስ ኮንቴንት የሚመቻችሁ ከሆነ ሰብስክራይብ አድርጉ። ማለት ግዴታችሁ አይደለም፣ ግን ሰብስክራይብ አድርጉ ዝም ብላችሁ። ቪዲዮ ይዤላችሁ የመጣሁት ስለ ፕሮጀክት 50 ወይም ስለ ፕሮጀክት 50 የሚባለው ነገር ልነግራችሁ ነው። ፕሮጀክት 50 ወይም ፕሮጀክት 50 ተብሎ የሚጠራው የ50 ቀን ሜንታል ታፍነስ ማለትም የአእምሮ ብቃት ቻሌንጅ ነው። ፕሮጀክት 50 ወይም ፕሮጀክት 50 ተብሎ የሚጠራው ቻሌንጅ በ50 ቀን የሚደረግ ቻሌንጅ ሲሆን 7 ህጎችን ተከትለን የምንሄድበት ነው። ቻሌንጁን አረግነው ወይም ጨረስነው የምንለው እነዚህን 7 ህጎች በመከተል ለ50 ቀን በተከታታይ ካረግናቸው። ይሄን ቻሌንጅ እናንተ ብቻ አይደለም ብታረጉት፣ እኔ ዴሊ ያረኳችሁ ወይም ይሄን ቻሌንጅ አርጉት የሚላችሁ ሳይሆን እኔም ይሄንን ቻሌንጅ አርጌ ዶክመንት እያረኩ እሄዳለሁ ጆርኒን። የመጀመሪያው ሩል ዌክ አፕ ቢፎር 8 AM ነው። 8 AM ማለት ከጧት ከ2 ሰዓት በፊት መነሳት አለብን። ሁለተኛው ዱ ዩር ሞርኒንግ ሩቲን። ጠዋት የምትሰሩት ነገር ካለ አይደር ጥርሳችሁ ማቦረሽ ሊሆን ይችላል፣ ወይም ዋና መስራት የምትፈልጉት ስራ በጠዋት ከተነሳችሁ ከ1 ሰዓት እስከ 2 ሰዓት ብቻ በጠዋት ላይ መጨረሳችሁን እርግጠኛ ሆኑ። ኤክሰርሳይዝ ፎር 1 hour ኤክሰርሳይዝ ማድረግ መቻል። 1 hour ሲባል ጠዋት ሊሆን ይችላል ማታም ሊሆን ይችላል፣ ብቻ 1 ሰዓት ሰጣችሁ ከቀናችሁ ወርክአውት ማድረጋችሁን እንዳረሱ። ሪድ 10 or more pages a day። በቀን ከ10 ገጽ በላይ ማንበብ እርግጠኛ ሆኑ። 10 ገጽ የሆነበት ምክንያት ምንድነው? 20-30 እያለ ሲመጣ ብዙ ጊዜ ይሰለቻል አይደለ? የሆነ 20-30 ምናምን የሆነ በአንዴ ብዙ ስታነብ እንትን አይደለም። ለዛ ግራጁዋሊ፣ በተለይ ደግሞ አንብቦ ለማያውቅ ሰው ግራጁዋሊ ሲሄድ ነው ማለት ከትንሽ ሲጀምር ነው እየወደደው የሚመጣው። ዴዲኬት 1 hour towards a new skill። ይሄ ማለት አዳዲስ ነገሮችን ለመልመድ 1 ሰዓት ከቀን ስጥ። አሁን አዳዲሱ ነገር ምንድነው? ሜቢ ኳስ ማንጣዋጠብ ሊሆን ይችላል፣ ኢቭን ላይክ ፔይንቲንግ ምናምን። እነዚህ አዳዲስ ነገሮችን መማር የምፈልግ ሆነ ለቀን ከቀንስ 1 ሰዓት ብቻ ስጠው። ሌላው ፎሎ ሄልቲ ዳይት። ዳይታችሁን በትክክለኛ ኑትሪሽኖችን ማግኘታችሁን አስተውሉና ትራክ ምናምን ማድረግ የለባችሁም። ዶንት ወሪ፣ ጀስት ትክክለኛ ኒውትሪሽን ማግኘታችሁን እርግጠኛ ሆኑ። ትራክ ዩር ዴይሊ ፕሮግረስ ኢን አ ጆርናል ኦር ኢን አ ቪዲዮ። አሁን እንደማረገው ማለት ነው። እኔ ፕሮግረሴን ወይም የማረጋቸውን ነገሮች በቪዲዮ መልክ ነው ሪከርድ ማድረገው። እናንተም በጆርናል መልክ በቪዲዮም እንደዚሁ ትችላላችሁ። ለዛ እነዚህን 7 ህጎች ለ50 ቀን በተከታታይ በማድረግ የተለየ ሰው ወይም የተሻለ ሰው ለመሆን እንጥራለን ማለት ነው። እና ሞክሩት ለማለት ያህል ነው። ራሳችሁ ሌላውጥ ማየት ከፈለጋችሁ ጥሩ ነገር ይሆናል ብዬ አስቤ ነው ይሄንን ቪዲዮ የምሰራው። ሌላ በተረፈ ምንም መናገር የምፈልገው ነገር የለም። ነገም በሌላ ቪዲዮ እንገናኛለን። ይመቻችሁ።